ከ10 ዓመት በፊት እዚህ ቦታ ላይ ቤት ገዝቼ ቢሆን መሬት ገዝቼ ቢሆን ብላችሁ የምታስቡት ቦታ ይኖራል መቼ። አሁን የምነግራችሁ ቦታ ላይ ግን በዚህ ሰዓት ካልገዛችሁ ከጥቂት ወራት በኋላ ይቆጫችኋል። ምክንያቱም የተረጋገጠ ካፒታል አፕሪሺዬሽን ስላለው ማለት ነው። ስለዚህ ኦፍ ፕላን ኢንቨስትመንት የምታስቡ ሰዎች ይሄ ለእናንተ ትልቅ አጋጣሚ ነው፣ ተጠቀሙበት። ይዤላችሁም የመጣሁት ፕሮጀክት እዚያው አካባቢ ላይ የሚገነባና በማራኪ ዲዛይን የተሰራ 2 ቤዝመንት + G + 24 ህንፃ ነው። ሎኬሽኑም በቅርቡ በከፍተኛ የወንዝ ዳር ልማት ፕሮጀክትና በኮሪደር ልማት ፕሮጀክት እየለማች በምትገኘው በብሪቲሽ ኤምባሲ አካባቢ ነው። እኔም እንደ አንድ የሪል ስቴት አማካሪ በጣም የወደድኩትና ከለመድነው የአፓርትመንት ስታይል ፍጹም ወጣ ብሎ የተሰራ ሆኖ አግኝቼዋለሁ። በቪዲዮ መጨረሻ ላይ እኛ ሀገር ከተለመዱ የጋራ መኖሪያ ቤቶች አሰራር ለየት ተደርጎ የተሰራውን ኢንቴሪየር አርኪቴክቸር ስታዩ በእርግጠኝነት ትደነቃላችሁ። ይህም ፕሮጀክት የሚገነባው በግንባታ ፍጥነቱ የሚታወቀው ዴማ ሆፕ ሪል ስቴት ሲሆን እኔ እንኳን መጨረሻ ላይ ሳይት ሄጄ ሳየው 1 ወር ባልሞላ ጊዜ ውስጥ የሾሪንግ ስራ ተጠናቆ አሁን ላይ ደግሞ በቁፋሮ ስራ ላይ ይገኛል። ይህንን ፈጣን ግንባታ የበለጠ ተፈላጊ የሚያደርግ በ15% ቅድመ ክፍያ ብቻ 3 ዓመት ባልሞላ ጊዜ ውስጥ የቤታችሁን ቁልፍ እጃችሁ ውስጥ መረከብ መቻላችሁ። ቀሪውን ደግሞ የግንባታውን ፕሮግረስ እያያችሁ በሂደት የምትከፍሉት ይሆናል። አሁን ላይ ፕሮሞሽናል ፕራይስ ላይ ስለሆነ በዚህ ሰዓት የሚገዙ ደንበኞች የበለጠ ተጠቃሚ ይሆናሉ። በቅርብ ርቀት ውስጥ እንደ ብሪቲሽ፣ ኬንያ፣ ራሽያ እና ሌሎችን ጨምሮ ከ5 የሚበልጡ ኤምባሲዎች ይገኛሉ። ይሄ ማለት ለእናንተም ሆነ ለምታከራዩት ሰው ደህንነቱ አስተማማኝና ለመኖሪያ ምቹ የሆነ የመኖሪያ አካባቢ ነው ማለት ነው። በተጨማሪም ወደ 4 ኪሎ እና ወደ 6 ኪሎ የሚወስዱ አዋሳኝ መንገዶች ላይ ነው የተቀመጠው። ይሄ ማለት ሰፊ የሆነ የመንገድ አማራጭ አላችሁ። አሁን ወደ ዲዛይኑ እንምጣ። ሳይቱ 1661 ካሬ ላይ ያረፈ ሲሆን አጠቃላይ ቢልት አፕ ኤሪያው ደግሞ 1442 ሜትር ስኩዌር ነው። የፊት ለፊት ገጽታው ወይንም ፋሳድ ዲዛይኑን ስናይ ከለመድነው ስታይል ወጣ ያለ እጅግ ዘመናዊ ኮንቴምፖራሪ ኤክስቴሪየር ያለው ነው። በፊቱ ላይ የምናያቸው ሆሪዞንታል እና ቨርቲካል ኤሌመንቶች ዝም ብለው ለውበት ብቻ የተሰሩ ሳይሆኑ ፀሐይን ለመከላከል ተብለው ዲዛይን የተደረጉ የምህንድስና ውጤቶች ናቸው። እያንዳንዱ ቤትም ቢያንስ 2 ባልከኒ እንዲኖረው ተደርጎ ዲዛይን ተደርጓል። በውጪ በኩል ደግሞ ስናየው ባልከኒዎቹ የተለየ ዚግዛግ እና ዲፕ ሴት ሌአውት እንዲኖራቸው ተደርጎ የተሰሩ ናቸው። የፓርኪንግ መጨናነቅ እንዳይኖር የህንፃው 4 ወለሎች ለመኪና ማቆሚያ የተተዉ ናቸው። ይህ ባለ 24 ህንፃ ፎቅ በውስጡ 2 አይነት የቤት አማራጮችን ይዛል፣ ስታንዳርድ እና ለግዠሪ። ስታንዳርዱን ስናይ ከባለ 175 ሜትር ስኩዌር ጀምሮ እስከ ባለ 386 ሜትር ስኩዌር ድረስ እናገኛለን። ለግዠሪው ደግሞ ከፍተኛ ወለሎች ላይ የምናገኘው ሲሆን ከ146 ባለ 1 መኝታ እስከ 308 ባለ 4 መኝታ ቤቶችን ታገኛላችሁ። ነገር ግን ከምንም በላይ የማረከኝና እንደወደው ያደረገኝ ነገር የውስጠኛው ኦፕን ዳውን ስፔስ ነው። በውስጡ ግዙፍ የሆነ ባዮፊሊክ አትሪየም ስፔስ ይዟል። ይሄ ማለት በውስጥ በምትንቀሳቀሱበት ሰዓት ልዩ የሆነ የተፈጥሮ ስሜትና ንጹህ አየር እንድታገኙ ያደርጋቸዋል። ከቤቱ ወጥተው ኮሪደሩ ላይ ሲቆሙ ወደ ታችና ወደ ላይ በሚመለከቱበት ሰዓት የተለየ ሊቪንግ ኤክስፒሪየንስ ይፈጥርላቸዋል ማለት ነው። እኔ ቦታውንም ሆነ ዲዛይኑን በጣም ወድጀዋለሁ። እናንተም ከወደዳችሁት በ0999464609 እየደወላችሁ የቢሮና የሳይት ቀጠሮ ማስያዝ ትችላላችሁ።